ሰላም ሰላም ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ያው በሌላ ቪዲዮ መጥቻለሁ በቀጣይ ማለት ነው። ለዩቱብ ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁን ደግሞ ላይክ ሼር እያደረጋችሁ እንዲሁም ኮመንት ሀሳባችሁን ስጡ ማለት ነው። እና በጣም ነው ደስ ያለኝ ነው የምላችሁ ዛሬ በጣም ማለት ነው። ሄርሜላ ስልኳን አጥፍታ ከነ አብርሽ ከነ ካሌብ ጋር ተለይታለች ማለት ነው። እውነት በጣም ነው ደስ ያለኝ። በጣም የምታስጠላ ሴት ናት። የሰው ትዳር የምትበጠብጥ ወይ አርፋ አትቀመጥ፣ ከአንዳቸው አትውል ልክስክስ። እንደዚች አይነት ሴት እኔ በጣም ነው የሚያስጠላኝ ነው የምላችሁ። በመጀመሪያ በቃ ከአብርሽ ጋር አብርሽ በጣም ፍቅር አለበት ለሄርሜላ። ሄርሜላ ራሱ በጣም ነው የምትወደው አብርሽን። ግን እዚህ ጋር አንድ ሴት ጓደኛ እያለው ወይንም ደግሞ ልጅ እያለው ካወቀ መሸሽ ነው ያለበት። ያንን ሰው ራሱ ማውራት የለበትም። እንደውም አብርሽ እንደውም ብሎክ ሊያረጋት ነበር የሚገባው። ግን አሁን በራሷ ሰዓት ስልኳን አጥፍታ የት እንዳለችም አይታወቅም። በጣም ነው ደስ ያለኝ። ድራሿ ይጥፋ። እንደዚች አይነት ልክስክስ ሴት እኔ አይቼ አላውቅም። እውነቴን ነው የምላችሁ። ሄርሜላ በጣም ባለጌ ናት። በዛ ላይ ቅናተኛ የመጨረሻ በሩታና በአብርሽ ያለባት ቅናት አጃይብ ነው የሚያስብለው። እንደዚህ አይነት ሴት አያስፈልግም ሲጀመር ማለት ነው። እኔ አብርሃም በመጀመሪያ ጥፋተኛ እሱ ነው። ገባችኋ? በቃ አሁን እሱ አርፎ ትዳሬ ብሎ ከሩታ ጋር በስርዓት ቀጥሎ ልክ እንደ ወንዶቹ በስርዓት ነው የምላችሁ ትዳሩን መምራት አለበት። ልጁን ማሳደግ አለበት። እኔ እንደዚህ ወልደው ራሱ አባት የማይሸቱ ወንዶች በጣም ነው የሚያስጠሉት። በተለይ አብርሃም ደግሞ በጣም አብዝቶታል። በጣም ነው የተጨማለቀ። እውነቴን ነው የምላችሁ። እንዴ ሰው ወልዶ ከወለደ በኋላ ተመልሶ ወደ ሄርሜላ በጣም ነው የሚገርመው። እኔ ሄርሜላን ባገኛት ነው የምላችሁ። እውነቴን ነው የምላችሁ። ቅርጫ ነበር ማረጋት። የምታስጠላ ሴት ናት። ሰው በሰው ህይወት የሚገባ ሰው መጨረሻው አያምርም። እንኳን ከነሱ ተገነጠለች። እንደውም እውነት ለሌሎችም ራሶች መጥፎ ነገር የምታስተምረው። ይህ ካሊብ ደግሞ እኔ እናት አለኝ ምን አለኝ። ፈረንጁ ራሱ የሆነ እንትን ነው የሆነ ቀላዋጭ አቃጣሪ፣ እውነት አቃጣሪ ነው። አሁን እኮ አብርሽን በአንተ ምክንያት ነው እያሉት ነው። እውነት በአብርሽ ምክንያት አይደለም። ልጅቷ ልክስክስ ስለሆነች አቋም የሌላት ስለሆነች ከዛም ከዚህም ስለሆነ ልቧ የማይገኝ ድፍን ስለሆነች ለዛ ነው። አሁን ስልኳንም አጥፍቷለች። የት እንዳለችም አይታወቅም። እሰይ እልል። እንደው ድራሿ የሚጥፋ። እውነቴን ነው የምላችሁ። እንዲህ አይነት ሴት አያስፈልግም። እኔ ሩታ በጣም ነው የምታሳዝነኝ። ሩታ ያናደደችን ትላንትና አንድ ቪዲዮ ሰርቼ ነበር በሩታ ማለት ነው እና ያናደደችኝ እኔ ሩታን በጣም ነው የምወዳት። በቃ በጣም ደስ ትለኛለች ሩታ ጽጌ፣ በጣም ነው ደስ የሚሉኝ። እውነቴን ነው የምላችሁ። ግን ሩታ ትናንትና ደሜን ያፈላችሁ። ልጇ ሊገረዝ ሄዶ ስታለቅስ እንዴት እንዳናደደችኝ ጭብልቅልቅ ነው ያለችው። ከዛ በተረፈ ግን ይቺ ሄርሜላ የምትባል ከሩታ ጋር እኮ በፍጹም አይገናኙም። አሮጌት በፍጹም አይገናኙም ነው የምላችሁ። ሩታዬ ቆንጅዬ ናት። ለአብርሃም በቂው ናት፣ ከበቂው በላይ እንደውም አብርሃም ሁላ ትቦንሰዋለች። እነዛ ሁላ እኮ ሩታ ማለት ነው ሩታ ሳትወልድ በፊት ማለት ነው እንደዛ ፉፍ የሚሏት ጓደኞቿ አልነበሩም። ገባችሁ? ግን አሁን ላይ እንደውም ሄርሜላን መክረው ከአብርሃም ማራቅ አለባቸው፣ ማለየት። እኔ አብርሽ ለምን እንዲህ እንደሚል ከሰከስ በጣም ነው የሚገርመኝ። አሁን ደግሞ አብርሃም ለማየት ያብቃችሁ። ሄርሜላን ፍለጋ ደግሞ ይሄዳል። ሄርሜላን ፍለጋ ከሄደ እውነት ሩታ ከሱ ልጅ ጋር መለያየት አለባት። አርፋ ልጇን ማሳደግ አለባት። ምን በቃ እኔ እንደዚህ አይደለም። ለትዳራችሁ ለጓደኝነት ራሱ በጣም ነው የሚቀፋው። ስለ እውነት ነው የምላችሁ። ወይ ሄርሜላ አረ እንደው በወጣሽበት ቅሪ እንደው አይመልስሽ። የሩታዬን ህይወት እየበጠበጥሽ ነው አንቺ ልክስክስ። እኔ ነገርኳችሁ። እኔ ሄርሜላን ባገኛት ነው የምላችሁ
ቅርጫ ነበር እማረጋት። ሰው እንዴት በሰው ትዳር ይገባል? እኔ አሁን ለሩታ አሁን ለምሳሌ ከሁለቱም ጋር ነው አብርሃም የሚጫወተው፣ ከሩታ ጋር ከሄርሜላ ጋር። ሄርሜላ ራሱ ጭንቅላት ቢኖራት ማህየም ስለሆነች ነው እንጂ ለሄርሜላ ያልሆነ ለእሷ ይሆናል ተብሎ አይጠበቅም። የሆነ ነገራቸው በጣም ነው የሚያስጠሉት። የሆነ በቃ ከዛም ከዛም። ሩታዬ የኔ ቆንጆ ረጋ ያለች እኮ ናት ሩታ፣ እንዲህ አትቅበዘበዝም። ሄርሜላ ግን እየተቅበዘበዘች የምታስጠላ ሴት ናት፣ ስርዓት የሌላት ማለት ነው። እኔ ስልኳን አጥፍታ ጠፋች ሲሉኝ በጣም ነው ደስ ያለኝ። ተመልሳ ባትመጣ ከእነሱ ጋር ባትሆን፣ በተለይ ለሩታ ሲባል እንቺ ሰው እንዴት እንደውም አብርሃምን በአንተ ምክንያት ነው የሚሉት። አብርሃም አይመለከተውም እዚህ ጋር። ስለ እውነት ነው የምላችሁ። ካሌብ፣ ፈረንጁ፣ ሌሎቹ ናቸው ስለ ሄርሜላ ተጠያቂ መሆን ያለባቸው። አብርሽ አሁን ጎበዝ ከሆነ እውነት ትክክለኛ ሩታን የሚፈልጋት ከሆነ እሺ፣ ሄርሜላ የምትባለን ከውስጡ አውጥቶ ከሩታ ጋር ነው በትክክል ትዳሩን መምራት ያለበት አሁን። ስለ እውነት ነው የምላችሁ። ወይኔ የሩታ ትዕግስት! ሩታ በጣም ትዕግስተኛ ናት እውነት። ትላንትና እኔ ቪዲዮ ሰርቼ ሰድቤያት ነበረ በሪከርድ ማለት ነው። ግን ከሰደብኩ በኋላ ጸጸተኛ ስላናደደች ነው። እንደ ሩታ አይነት ትዕግስተኛ ሴት አለ ለማለት ይከብዳል። ለዛውም እስኪ አስቡ፣ ወልዳ ልጇ ገና አራስ ነው። አብርሃም እንደዛ ከሄርሜላ ጋር ጀምሮ ሲልከሰከስ፣ እሷ ግን ምንም ነገር ከሄርሜላ ጋር እንትን አላለችም። ጸብ ውስጥ አልገባችም። ይቅርታ። እንደው መጥፋቷ በጣም ነው ደስ የሚለው። ጋይስ እንኳን ጠፋች። ጭራሽኑ ባደርስባቸው ነው የምላችሁ፣ ባደርስባቸው። ሩታ በቃ አሁን እዚህ ጋር አብርሽን በደንብ አርገሽ ተንከባከቢ፣ በደንብ አርገሽ ያዢ። የልጅሽ አባት ነው። ከቻልሽ እንደውም ሄርሜላን ግዳያት አለልሽም መቼስ እንደው እዛ ያስቀርልሽ። እውነት እንደዚህ አይነት የሴት ምቀኛ፣ የሴት ተንኮለኛ፣ የሰው ባል የሚቀሙ መርዞችን እንደዚህ ያጥፋለን። እውነት ይህን አንዱ ጋር ተደብቃ ነው እርግጠኛ፣ ወይ ደግሞ እኔ አላቅም፣ ብቻ እኔ አላቅም፣ ወይ ከአብርሽ ጋር የሆነ ቦታ አብርሽ የሆነ ቦታ አድርጓት ነው ምናምን፣ ብቻ አላቅም፣ ፈጣሪ ነው የሚያውቀው። ግን እስኪ ጋይስ ጓደኞች አንድ ነገር ጠይቃችሁ፣ እውነት ሩታን አሁን ሄርሜላና ሩታን ውሰዱት። እናንተ ብትሆኑ ምን ታደርጋላችሁ? የገዛ የልጃችሁን አባት ፍቅረኛችሁ፣ የምትወዱትን ብዙ መስዋዕት የከፈላችሁለትን ልጅ የገዛ ጓደኛችሁ ሽኮሌሌ ሲል ብታዩ ምንድን ነው የምታደርጉት? አሁን የሩታና የሄርሜላ ነገር ይሄ ነው። ሲጀመር እኔ ሄርሜላ በጣም ነው የምትደብረኝ። እውነት ነው የምላችሁ፣ ታስጠላኛለች። በጣም ነው የምትደብረኝ። በቃ የምትደብረኝ ግን በሩታ ህይወቷ ላይ ስለምትመጣ ብቻ ነው፣ በትዳሯ ጣልቃ ስለምትገባ ብቻ ነው የምታስጠላኝ ሄርሜላ። ከዛ በኋላ ግን እኔ ጀማቸውን በጣም ነው የምወደው። በቃ ጀማቸው በጣም ነው የሆነ የተከፋፈለ አይደለም፣ ፍቅር አላቸው፣ ሰላም አላቸው፣ በጣም ይናበባሉ፣ በጣም ጎበዞች ናቸው። ይሄን ነገር ግን አንደኛ ናቸው። ከዛ ውጭ ግን እንደዚህ የሰው ባል ይሄ ዳኒ ሮያል እሱ ራሱ አንዴ ከጽጌ አንዴ ከዛች፣ ኧረ በጣም ነው የሚደብረው። ነፂ አሁንሽ የዳኒ ሮያል አሁን ነፂ እርጉዝ ናት ምናምን እየተባለ ነው። ጽጌ የኔ ቆንጆ አንቺን እና ሩታንማ አሰቃዩዋችሁ እኮ ሴቶቹ እውነት። እኔ አላውቅም። እና የዩቱብ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ። የሄርሜላ ደጋፊዎች ደግሞ እንዳሰድቡኝ። እኔ በሆን ብላችሁ ደግሞ ስታስቡ በጣም ነው የሚያናድደው። የሩታ ደጋፊዎች ደግሞ ኮምቱ ማለት ነው። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ በቀጣይ እስክንገናኝ ድረስ መልካም ቆይታ።